Naughty football. ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምን አድራችሁ። የነሐሴ 17 2018 ዓ.ም ዕለተ እሁድ ዜናችን ተጀምሯል። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ዜናዎችና መረጃዎችን ያከፈልኳችሁ እስከ መጨረሻው አብራችሁን ቆዩ። እኔ ናቲ ብራውን ነኝ። ወደ ዜናችን አልፋለን። ዛሬ በጣም በርካታ ጉዳዮችን እናያዝነው። በተለይ እንግዲህ ሊጎች እየተጀመሩ ነው። ሊጎች ውጤቶችና ገርሚዶ ጨዋታዎችን ጠቁማቸዋለን። ጥሩ ውጤቶች ተመዝግበዋል። አስደናቂ ውጤቶች፣ አስገራሚ ውጤቶች ተመዝግበዋል በየሊጎች። እናም ደግሞ ዝውውር ጉዳያችን እየተጻፈ ያለበት ቀናቶች ነውና እሱን እናነሳላችኋለን። እስከ መጨረሻው ቆዩ። ላይክ፣ ሼር፣ ሰብስክራይብ ግን ያደርጋችሁ እሱ እንዳይረሳ። እናነሳላችሁ ስለ አርሰናል፣ ስለ ማንቸስተር ዩናይትድ፣ ስለ ሲቲ፣ ስለ ባርሴሎና፣ ስለ ሪያል ማድሪድ የመሰሉ ክለቦች ጉዳይ ይዘናል ማለት ነው። በዝውውር ደግሞ ጉዳያችን በእንግሊዝ ፕሪሚየር ሊግ፣ ስፔን ላ ሊጋ፣ ጣሊያን ሴሪያ፣ ፈረንሳይ የፈረንሳይ ሊግም ጉዳዮችን ይዘናል። ትናንትናም እንግዲህ ሱፐር ካፕ የጀርመን ሱፐር ካፕ ዋንጫ ተደርጓልና ውጤት እንገልጽላችኋለን ማለት ነው። ወደ መረጃዎቻችን እናልፋለን። መረጃዎችን ማርስ የምንጀምረው ግን ከሊጎች ውጤቶች እናንሳ። እንግሊዝ ፕሪሚየር ሊግን ቀዳሚ እናደርጋለን። እንግሊዝ ፕሪሚየር ሊግ እንግዲህ ከተጀመረ አሁን 3ኛ ቀኑን ይዟል ማለት ነው። በሁለት ቀኖች እንግዲህ ብዙ ጨዋታዎች ተደርጓል። የመጀመሪያ እንግዲህ መክፈቻ ጨዋታ አርሰናል እንግዲህ ኮቨንትሪ አሸንፍ ነበር። በትናንትናው ዕለት በርከት ያሉ ጨዋታዎች ተደርጓል በእንግሊዝ ፕሪሚየር ሊግ። የምሳ ጨዋታ የነበረው እንግዲህ ሃል ሲቲ ከማንቸስተር ዩናይትድ ነበር። በትናንትናው የመጀመሪያ ቅዳሜ ጨዋታ የነበረው ሃል ሲቲ ከማንቸስተር ዩናይትድ ነበረ። ሃል ሲቲ ይህን ጨዋታ ባልጠበቀ ሁኔታ 2-0 በሆነ ውጤት አሸንፏል ማንቸስተር ዩናይትድን። ለሃል ሲቲ ጎሎችን አጃይ 17ኛው ደቂቃ እና ሜንዲ 38ኛው ደቂቃ ላይ ጎሎችን አስቆጥሯል። ባልተጠበቀ ሁኔታ እንግዲህ ሃል ሲቲ ማንቸስተር ዩናይትድን አሳፍሯል ማለት ነው። ሃል ሲቲ 2 ማንቸስተር ዩናይትድ 0 ሆኗል ማለት ነው። ይህ ጨዋታ እንግዲህ በቻናላችን ላይ የላይቭ ስርጭት ያገኘ ጨዋታ ነበር። ትንሽ መቆራረጥ የነበረው ነበር፣ ይቅርታ እንጠይቃለን። ግን ሃል ሲቲ 2-0 አሸንፏል ማለት ነው። እንዴት ነበር የሚለውን ኮሜንት ላይ አስቀምጡልኝ ጨዋታው። እና ሌላኛው ጨዋታ ኤቨርተን ከክሪስታል ፓላስ ያደረጉት ጨዋታ በኤቨርተን 2-0 አሸናፊነት ተጠናቋል። ለኤቨርተን ጎል ዲስፕሪ ሆ 12ኛው ደቂቃ እና ቴሪ ባሬ 53ኛው ደቂቃ ላይ አስቆጥሯል። ሌላኛው ኖቲንግሃም ፎረስት ከሊድስ ዩናይትድ የነበረ ጨዋታ በጣም ድራማ ድንቅ የነበረበት ጨዋታ ነበር። ሊድስ ዩናይትድ ከሜዳ ውጭ ተጉዞ እንግዲህ አሸንፏል። በስታች አስደናቂ ቅጣት ምት 88ኛው ደቂቃ ላይ በስቆጠራት ጎል 1-0 አሸንፏል ሊድስ። ሌላኛው አዲስ አደጋው ኢፕስዊች ታውን ሰንደርላንድ 2-1 በሆነ ውጤት አሸንፏል። ለኢፕስዊች ታውን ጎሎቹን ኤመርሰን በ4ኛው ደቂቃ ላይ ክላርክ እና ኤመርሰን 24ኛው ደቂቃ ላይ አስቆጥሮ ከዛ አንጉሎ 39ኛው ደቂቃ አስቆጥሮ እንግዲህ አቻውን ሆነበት። 90ኛው ደቂቃ ላይ ክላርክ አስቆጥሮ ኢፕስዊች ታውን አሸናፊ ያደረገ ነበር። ይህም ድራማ የተሞላበት ነበር። የመጨረሻው እንግዲህ የቅዳሜ ጨዋታ እንግዲህ አስገራሚ ውጤት የተመዘገበበት ብሬንትፎርድ ከቶተንሃም ሆትስፐር ነበር። እንግዲህ ቶተንሃም ይህን ጨዋታ ሊያሸንፍ ይችላል ተብሎ ተጠብቆ ነበረ። ምናልባት ትንሽ ይቸገራል፣ ግን ያሸንፋል ወይ ያቸው ይወጣል ተብሎ ነበር። ግን ሳይጠበቅ ብሬንትፎርድ ቶተንሃምን በሜዳው 3-0 በሆነ ውጤት አሸንፏል። ብሬንትፎርድ በሜዳው እንግዲህ 3-0 አሸንፏል። ለብሬንትፎርድ ጎሎችን ሉዊስ ፖተር 12ኛው ደቂቃ ላይ፣ ያነልት 3ኛው ደቂቃ እና ካዮዴ 49ኛው ደቂቃ ላይ ጎሎች አስቆጥሯል ማለት ብሬንትፎርድ ስለሆነ ቶተንሃም 3-0 በሆነ ውጤት አሸንፏል ማለት ነው። ዛሬ እንግሊዝ ፕሪሚየር ሊግ ቀጥሎ ይደረጋል። የእሁድ ጨዋታዎች ይደረጋሉ። ዛሬ እንግዲህ ቀን 10 ሰዓት ላይ ሁለት ጨዋታዎች ይደረጋሉ። ብራይተን ከአስቶን ቪላ በአሜሪካን ኤክስፕረስ ስታዲየም እና ማንቸስተር ሲቲ ከበርንማውዝ በኢታድ ስታዲየም ያደርጋሉ። ምሽት 12 ሰዓት ተኩል ላይ ደግሞ የሳምንቱ ምርጥ ጨዋታ የሚባለው ኒውካስል ከሊቨርፑል በሴንት ጄምስ ፓርክ ያደርጋሉ ማለት ነው። ሌላኛው የስፔን ላ ሊጋ ጉዳያችን ነው። ስፔን ላ ሊጋ እንግዲህ ተጀምሮ አሁን ሁለተኛ ሳምንት ላይ ነው። እነ ሪያል ማድሪድ ያሉ ክለቦች ደግሞ የመጀመሪያ ጨዋታዎችን ያደርጋሉ። በትናንትናው ስፔን ላ ሊጋ እንግዲህ ተካሂዶ ነበረ። ሪያል ማድሪድ ትናንትና ጨዋታውን አድርጓል። የመጀመሪያ የስፔን ላ ሊጋ ጨዋታውን ስፓኞል ጋር ተጫውቶ ነበር። በካሜዳ ውጪ እንግዲህ 2-1 በሆነ ውጤት አሸንፏል ሪያል ማድሪድ። እንግዲህ ቤሊንጋም ማስቆጠራት ጎል 9ኛው ደቂቃ ላይ 1-0 እየመራ ነበር። ከዛ ካላታራቫ 14ኛው ደቂቃ ላይ ስፔኑን አቻ አደረገ። 9ኛው ደቂቃ ላይ ግን አዲሱ ፈራሚ ካርሎስ ኤስፒ 90ኛው ደቂቃ ላይ አስቆጥሮ እንግዲህ አሸናፊ አድርጓቸዋል ሪያል ማድሪድን ማለት ነው። በጣም አስገራሚ ነበር። 9ኛው ደቂቃ ላይ ነው እንግዲህ ሪያል ማድሪድ ድንቅ የማሸነፊያ ጎል አስቆጥሯል ማለት ነው። ሌላኛው ስፔን ላ ሊጋ እንግዲህ ቫሌንሺያ ከሴልታ ቪጎ 0-0 ሆናቸው ተጠናቋል። አትሌቲኮ ቢልባኦ በሲቪያ በሜዳው 3-1 በሆነ ውጤት ተሸንፏል። ለሲቪያ ጎሎችን ኦልሶ 15ኛው ደቂቃ ላይ ኤጄኬ 50ኛው ደቂቃ ላይ እና ሮሜሮ 57ኛው ደቂቃ አስቆጥሯል። ለአትሌቲኮ ማድሪድ ደግሞ 10ኛ ጎሉን ፓሬዴዝ 70ኛው ደቂቃ ላይ አስቆጥሯል ማለት ነው። እና በአትሌቲኮ ቢልባኦ በኩል ገና በ19ኛው ደቂቃ ቡንቼ ካርድ ማየቱ ተገልጿል። እንግዲህ ስፔን ላ ሊጋ አስደናቂ ውጤቶችን ትናንት ተመዝግበውበት ያመሹ ናቸው ማለት ሪያል ማድሪድም መጀመሪያ ድሉ አሳክቶ ተመልሷል ማለት ነው።
ዛሬም በስፔን ላሊጋ ጨዋታዎች ይደረጋሉ። አትሌቲኮ ማድሪድ ከቪላሪያል፣ ሄታፌ ከሬሲንግ ስታንዳርድ እና ኤልቼ ከባርሴሎና ያደርጋሉ። ባርሴሎና እንግዲህ የመጀመሪያ ጨዋታውን ከሜዳ ውጭ ከኤልቼ ጋር ያደርጋል ማለት ነው። ጣሊያን ሴሪያም እንግዲህ በትናንትናው ዕለት ተጀምሯል። ጣሊያን ሴሪያ ተብሎ ተጀምሯል። ስለሆነ የሚጫወተው እንግዲህ ሻምፒዮን ኢንተር ሚላን ከሞንዛ ጋር በሚደረገው ጨዋታ ኢንተር ሚላን 4-1 በሆነ ውጤት አሸንፏል። ኢንተር ሚላን ጎሎቹን ቻኖኖሎ በ6ኛው ደቂቃ፣ ዛለንስኪ 48ኛው ደቂቃ ላይ፣ ኤስፓሴቶ 55ኛው ደቂቃ እና ቢሴክ 63ኛው ደቂቃ ላይ አስቆጥሯል። ለሞንዛ ደግሞ ቫሬላ 29ኛው ደቂቃ ላይ አስቆጥሯል ማለት ነው። ስለሆነ ኢንተር ሚላን አመቱ በድል ጀምሯል። ሻምፒዮኑ እና መሪ ይሆናል ማለት ነው የሊጉ። ሌላኛው ጨዋታ ናፖሊ ጄኖዋን ከሜዳ ውጭ እንግዲህ ሄደው 2-0 አሸንፏል። ለናፖሊ ጎሎችን ከ80 ደቂቃ በኋላ ነው ያስቆጠሩት። 82ኛው ደቂቃ ላይ ኬቨን ዴብሮኔ አስቆጠረ። 87ኛው ደቂቃ ደግሞ ቫርጋር ጎሎችን አስቆጥሯል ማለት ነው። ሌላኛው ፓርማ ከካግላሪ ያደረጉት ጨዋታ እንግዲህ በካግላሪ 1-0 አሸንፎ ተጠናቋል። ለካግላሪ ጎሩ ሮማኖ ነው 79ኛው ደቂቃ ያስቆጠረው። ኡዲኔዜ ከኮሞ ያደረጉት ጨዋታ ደግሞ 1-1 በሆነ ውጤት ተጠናቋል። ለኡዲኔዜ ጎል ከአማራ 29ኛው ደቂቃ አስቆጥሯል። ለኮሞ ደግሞ ዱቬክስ 84ኛው ደቂቃ ላይ 54ኛው ደቂቃ ላይ ጎል ማስቆጠር ችሏል ማለት ነው። ዛሬ ጣሊያን ሴሪያም ጨዋታዎች ይደረጋሉ። ዛሬ በጣሊያን ሴሪያ እንግዲህ ቬንሺያ ከሊቼ፣ ፍሮንሲኖ ከጁቬንቱስ፣ ቶሪኖ ከኤሲ ሚላን፣ አታላንታ ከሳሱሎ ጨዋታዎቹን ያደርጋሉ ተብሎ ይጠበቃል ማለት ነው። በዳገ ብርታ ወጥቶለት ተይዞላቸዋል። እንግዲህ ዛሬ የፈረንሳይ ሊግ ይጀምራል። ሬንስ ከፒአርኤስ ሴን ጀርመን ከፒኤስጂ የሚያደርጉት ትልቅ ጨዋታ ማለት እንችላለን። ትልቅ ጨዋታ ነው። እሱም የሚጠበቅ ጨዋታ ነው። ትልቅ ጨዋታ ዛሬ የሚጠበቃል ማለት ነው። ፈረንሳይ ሊግ ሌሎችን ጨዋታዎች አሉ። መጀመሪያ ትናንት የተደረጉ ጨዋታዎች እናንሳላችሁ። በፈረንሳይ ሊግ ሌንስ አክዤርን 5-2 አሸንፏል። ትሮይስ ከፓሪስ 0-0፣ ሌማንስ ከስታድ ብሬስታ 2 አቻ፣ ኒስ ከሎሬንት 0-0 እና ኦሎምፒክ ሊዮን ቱሉስን 2-0 አሸንፎ ጨዋታ ይነሳል ማለት ነው። ይህ ነው እንግዲህ ውጤቶችን የምናነሳላችሁ በፈረንሳይ ሊግ እና በአሜሪካም እንግዲህ ሜጀር ሊግ ሶከር ትናንት ጨዋታ ተደርጓል። ኢንተር ሚላን እንግዲህ በሜዳው በቶሮንቶ 2-0 ተሸንፏል። ሊዮኔል ሜሲ ለኢንተር ሚላን ግን ጎል ማስቆጠር ችሏል። ሌላኛው ግን የምናነሳው ጉዳያችን የሚሆነው እንግዲህ የሊግ ውድድር እንግዲህ አሁን ጀርመን ቡንደስሊጋ አልተጀመረም። የጀርመን ቡንደስሊጋ እንግዲህ አልተጀመረም። የሚጀምረው ገና በቀጣይ ሳምንት ዓርብ ዕለት ነው። ዓርብ ዕለት ነው የሚጀምረው እና ዓርብ ዕለት ስለሚጀመር ዛሬ ትናንትና ሱፐር ካፕ ፍጻሜ ጨዋታ ተደርጓል። የሱፐር ካፕ ፍጻሜ ጨዋታ ተደርጓል። ባየር ሙኒክ አድርጎ ነበር ጨዋታውን ትናንት ከዶርትመንድ ጋር የጀርመን ሱፐር ካፕ ዋንጫ የፍጻሜ ጨዋታ ተደርጎ ነበረ። ጨዋታውን እንግዲህ ባየር ሙኒክ 2-1 አሸንፎ ዋንጫውን ማንሳት ችሏል። ባየር ሙኒክ እንግዲህ 2-1 አሸንፏል። ማይክል ኦሊሴ ጎሎቹን አስቆጥሯል ማለት ነው ባየር ሙኒክ። ስለዚህ አሁንም ሻምፒዮን ደግሞ እንግዲህ የጀርመን ቡንደስሊጋ ቀጣይ ሳምንት የሚጀምረው እንግዲህ ይጠራል ተብሎ ይጠበቃል። ባየር ሙኒክ እንግዲህ በጣም ተከታታይ ጊዜ ነው እንግዲህ የሚያነሳው እንግዲህ ዋንጫ በጣም ለብዙ ጊዜ የማንሳት ልምድ አለ። ጀርመን ቡንደስሊጋም ደግሞ አሁን ሊጀምር ነው። ጀርመን ቡንደስሊጋ እንግዲህ ፈረንስ ሊግ ማለት እንችላለን። በተለይ ባየር ሙኒክ ብቻ ነው የሚባለው እንግዲህ ተፎካካሪ የሚባል ክለብ የለም ማለት ይችላል። እንግዲህ ባየር ሙኒክ ላለፉት 10 ዓመታት እንግዲህ ውስጥ ተቋቋመ ማለት እንችላለን። ግን ይችን የትናንትና ዋንጫው ግን ባለፉት 9 ጊዜ እንግዲህ የዴፊ ሱፐር ካፕ አሸናፊ ነው። ባለፉት 10 ዓመታት ግን 9 ጊዜ ጀርመን ቡንደስሊጋን ዴፊ ፖካልን ዴፊ ሱፐር ካፕን እሱን ያሸነፈው እንግዲህ በመሀል 2024 ላይ እንግዲህ ነው ባየር ሌቨርኩሰን የገባው እንጂ 2017፣ 2018፣ 2019፣ 2020፣ 2021፣ 2022፣ 2023፣ 2024 ሌቨርኩሰን በላ 2025 አሁንም 2026 ባየር ሙኒክ ነው የበላው ማለት ነው። እንግዲህ ማንኛውም ይሄ ነው እንግዲህ ሊዮኔል ሜሲ ትናንት ጎል አስቆጥሯል ብለናችሁ ነው። በ923ኛ ጎሉ ላይ ደርሷል ሊዮኔል አንደስ ሜሲ ማለት ነው። ክርስቲያኖ 977 ጎሎችን መድረሱ የሚታወቅ ጉዳይ ነው እና ይሄ ነው እናሰናችሁ የወደድነው ጉዳይ ማለት ነው። ወደ ክለቦች መረጃዎችና ክለብ መረጃዎችን እንግዲህ በአርሰናል ጉዳያችን ጀምራለን። በአርሰናል ጉዳያችን ጀምር እንግዲህ የካናል ዲዜ እናነሳለን። የጁቬንቱስ አሰልጣኝ እንግዲህ ስፓሌቲ እንግዲህ እንደተናገረው በትናንትናው ጨዋታቸው እንግዲህ ተናግሯል። እንግዲህ ካናል ይልዝ ለሚወዱ ክለቦች በሙሉ በሩን ዘግቷል ተብሏል። እንግዲህ በዚህ ክረምት ምንም አይነት እድል የለም። ምንም አይነት
ምንም አይነት የዝውውር ዕድል በቅርብ ሳምንታት ውስጥ ቢዘገብም ከሰኔ ወር ጀምሮ ግልጽ ነው ምንም አንሸጥም እኛ ተጫዋች ሲሉ ተናግሯል። የሚፈልጉት ሁሉ ማቅረብ ይችላሉ፣ ግን ከናን ይልዲዝ ከኛ ጋር ነው የሚሆነው። የሚፈልጉትን ገንዘብ ማቅረብ ይችላሉ። የእሱ የወደፊት ዕጣ ፈንታ በጁቬንቱስ ውስጥ አስፈላጊ ነው፣ በጣም ያስፈልገናል ሲሉ ተናግሯል። ስለሆነ አይለቅም ነው እንግዲህ። ስለሆነ አርሰናል ይህንን ተጫዋች አሁን ማስፈረም ይችላል አይችልም? በጣም ከባድ ነው። የጁቬንቱስ ጠቅላይ ስፓሌቲ ግን ከናንዲ ለሙድ ክለቦች በሩን ተዘግቷል፣ አይቻልም። የሚፈልጉትን ሁሉ ማቅረብ ይችላሉ፣ ነገር ግን የተጫዋች አንሸጠውም ሲሉ ተናግሯል። ከአርሰናል ጋር ጉዳይ የለም እንግዲህ ብዙ ጉዳይ። ሌላኛው ማንቸስተር ዩናይትድ ጉዳያችን እናነሳ። ማንቸስተር ዩናይትድ ጉዳዮችን ስናነሳ እንግዲህ ትናንትና ጨዋታ እንግዲህ አድርጎ በሃል ሲቲ ከሜዳ ውጭ በሚካኤል ስታዲየም 2-0 በሆነ ውጤት ተሸንፏል ባልተጠበቀ ሁኔታ። ማንቸስተር ዩናይትድ እንግዲህ በቀጣዩ ዓመት እንግዲህ የሚለብሱትን ቁጥር ይፋ አድርጓል። ማርከስ ራሽፎርድ እንግዲህ 14 ቁጥር ይለብሳል ተብሎ ተጠብቆ ነበር። አሁን ግን 9 ቁጥር መለያ ተሰጥቶታል። ቤንጃሚን ሴስኮ እዛው 30 ቁጥር፣ ሼልሲ 31 ቁጥርና ጄጄ ጋብሪኤል 77 ቁጥር እንደሚለብሱ ተገልጿል። እሺ ማይክል ካሪክ እንግዲህ በትናንትናው ጨዋታ በኋላ አስጠና አስተያየት እንመለከት። ማይክል ካሪክ እንግዲህ አንድ ጨዋታ የሁሉ ነገር አቅጣጫ አይለውጠውም፣ አይወሰነውም። ነገር ግን የት ማሻሻል እንዳለብን ማወቅ አለብን። በአሪፍ እንመለሳለን። ጥሩ ጨዋታ ነው እና አንድ ጨዋታ ነው ገና ብሎ ተናግሯል። ስለሆነ ገና ነው ሳምንቱ ገና ነው ጨዋታ ይላል። ግን ከነዚህ ቡድን ጋር ግን አቻም ወይም መሸነፍ ማለት ከባድ ነው እና በትልቅ ክለብ ደግሞ ስትሆን ከባድ ነው እና ይህንን እንግዲህ ያሉት ስለ ማንቸስተር ዩናይትድ በቀጣይ ሳምንት እንግዲህ የሚያደርጉት ጨዋታ ይጠበቃል ማለት ነው። ሌላኛው የምናነሳው የማንቸስተር ሲቲ ጉዳይ ይሆናል። ማንቸስተር ሲቲ እንግዲህ ዛሬ ጨዋታ አለው ከበርንማውዝ ጋር በሜዳው 10 ሰዓት ላይ ቀን 10 ሰዓት ላይ ያደርጋል። ዛሬ እንግዲህ ትናንትና ማንቸስተር ሲቲ እና ፓልሜራስ መካከል ያለን ስምምነት በጣም ጥሩ ድርድር እየተደረገ ነው ተብሏል። እንደተዘገበው እንግዲህ በግሉ ስምምነት ከ48 ሰዓት በፊት ተጠናቋል። ከክለብ እየተነጋገሩ ነው ተብሏል። አሁን በግል ውሎችን አለንና ማንቸስተር ሲቲ ተስማምተዋል ከ48 ሰዓታት በፊት። አሁን ደግሞ ክለብ ለክለብ እየተነጋገሩ ነው። ስምምነት ለመድረስ ትልቅ ደረጃ ናቸው ማለት ይቻላል። ማንቸስተር ሲቲ ንግግሩ ሲቀጥል ብዙ ተስፋን አሳይቷል ተብሏል። ይህ ዝውውር ሲሆን አለንን ከፓልሜራስ ለማስፈረም ትልቅ አቅም ያላቸው ናቸው ማለት ነው። ስለሆነ የሚያስፈርሙት አጋጣሚ ሊኖር ይችላል ተብሏል። እንግዲህ የግል ስምምነት ላይ ደርሰዋል። አሁን ከክለብ ጥሩ ተስፋን አሳይተዋል ማለት ነው። ሌላኛው የቼልሲ ጉዳያችን እናነሳለን። ቼልሲ እንግዲህ ፕሪሚየር ሊግ እንግዲህ ነገ ነው ገና የሚያደርገው ሰኞ ከፉላም ጋር ነው የሚያደርገው እና ጆ ፔድሮ አዲስ ውልን ተፈራርሟል። በቼልሲ ቤት አዲስ ውል ሲፈራረም እንግዲህ ምን አስተያየት እንደሰጠ ላንሳላችሁ። ጆ ፔድሮ እንግዲህ በአዲስ ውል እንግዲህ ለትልቅ ክለብ ለመጫወት ሁል ጊዜ እመኝ ነበረ። እናም ለዚህ ክለብ የረጅም ጊዜ ቁርጠኝነት የመስጠት ለእኔ ትልቅ ትርጉም አለው። ቼልሲ የማሸነፍ ረጅም ባህል አለው እና ወደፊት ትልቅ ምኞት አለኝ። ለዚህ ቡድን ላይ ትልቅ ምኞት አለኝ። በጣም ትልቅ ክለብ እንደሚሆን ብሎ ተናግሯል። አዲስ ውል ሲፈርም 9 ቁጥር መለያን መለያ የሚለብሳል። ጆ ፔድሮ እንግዲህ ከገቡበት ጊዜ ጀምሮ ለንደን ውስጥ ቤት ውስጥ እንደሆንኩ ተሰማኝ። ለዚህ ውድድር ዘመን ሁሉም ሰው በጣም ጓጉቷል። ብዙ ማሳካት እንደሚችል እናውቃለን። ጥሩ ቡድን አለን። ማሸነፍ የሚፈልገና አስቀድሞ ያሸነፍ አሰልጣኝ አለን። ሙሉ በሙሉ ቁርጠኛም ነን ሲል ተናግሯል ማለት ነው። ጆ ፔድሮ አዲስ ውሉን ከፈረመ በኋላ እሺ አስቶን ቪላ ጉዳይ እናነሳለን። አስቶን ቪላ እንግዲህ ዛሬ ነው ጨዋታ ያለው። ዛሬ ቀን 10 ሰዓት ላይ ከብራይተን ጋር ከሜዳ ውጭ በአሜሪካ ስፔስ ስታዲየም ይጫወታል። ሊዮን ጎሬስካ እንግዲህ ወደ አስቶን ቪላ ሄር ዊ ጎ ተብሏል። ከዩናይ ኤምሪ ጋር በቀጥታ ከተነጋገረ በኋላ ከጀርመናዊ አማካኝ ጋር የቃል ስምምነት ላይ ተደርሷል። በሚቀጥለው ሳምንት ለሕክምናና ፊርማ ክለቡን እቅድ ይቀላቀላል ማለት ነው። ስለሆነ ሰነዶቹ ሁሉም ዝግጁ ናቸው ተብሏል። ፋብሪዚዮ ሮማኖ ዘግቦታል። እንግዲህ የባየር ሙኒኩ ተጫዋች እንግዲህ ጎሬስካ ሄር ዊ ጎ ተብሏል ማለት ነው። በትናንትናው እንግዲህ ጨዋታ ላይቭ ስርጭት ላይ እያስተላለፍን አልሲቲ ከማሸነፍ ሄር ዊ ጎ ተብሎ ነበርና የዛን ጊዜ ነግራችሁ ነበር እና አስቶን ቪላ ሊዮን ጎሬስካ ማስፈረሙን በቃ ሄር ዊ ጎ ተብሏል ከባየር ሙኒክ ማለት ነው። ስፔን ላሊጋ ወደ ስፔን ስናልፍ የባርሴሎና ጉዳይ ነው የምናገኘው። ባርሴሎና እንግዲህ ዛሬ ጨዋታ አለው ከኤልቼ ጋር ከሜዳ ውጭ ማለት ነው። የመጀመሪያው የስፔን ላሊጋ ጨዋታ እንግዲህ በኮንፈረንሱ ላይ ፕሬስ ኮንፈረንሱ ላይ እንግዲህ ሃንስ ፍሊክ ሲናገሩ ስለ አላንድሮ ባሌ የወደፊት ዕጣ ፈንታ ሃንስ ፍሊክ ተናግሯል። እሱ እጅግ በጣም ጥሩ ብቃት ያለው ተጫዋች ነው። እናም በሱ ቦታ መወዳደር እንደሚችል እርግጠኛ መሆኑን ማወቅ አስፈላጊ ነው። ከሁሉም ተጫዋቾች ማየት የምፈልገው ባልዴ ነው። ይህን ነው እንግዲህ ሁሉም ሰው በመቶ ሙሉ በሙሉ ቁርጠኛ መሆን አለበት ሲል ተናግሯል። እና የሚለቅበት አጋጣሚ ትንሽ ፍንጭ የሰጠ ይመስላል እና ምናልባት ይወጣል አይወጣም የሚለው ሌላኛው ጉዳይ ይሆናል ማለት ነው። እሺ ሪያል ማድሪድ ጉዳይ እናነሳለን። እንግዲህ ሪያል ማድሪድ ትናንትና
በመጨረሻ ደቂቃ ኤስፒ ባገባት ጎል እንግዲህ አዲሱ ፈራሚ እንግዲህ 2-1 አሸንፏል። እንግዲህ አስተያየት የሰጡትን እንቀበል። ሆዜ ሞሪኖ እንግዲህ ምን ከጨዋታ በኋላ እንግዲህ ካርሎስ ኤስፒን ወደዋለሁ፣ በጣም ወደዋለሁ። በቫልዴባስ አብረን እንኖራለን። እሱ በጣም አስቂኝ ነው። በየቀኑ አብረን ቁርስ እንበላለን ሲል ተናግሯል። እዚያም ከኩሬ ጋር እየኖርን ነው። ሁሉም ተጫዋቾች 13 ወይም 14 ዓመት ሳይሆን ሁሉንም እንደሚያስፈልገን ማወቅ አለባቸው። ሁሉንም ተጫዋቾች ያስፈልገናል እና እንግዲህ አስቂኝ አስተያየት ነው። እንግዲህ ካርሎስ ኤስፒን ወደዋል፣ በጣም ነው የምወደው። በቫልዴባስ አብረን እንኖራለን ሲል ተናግሯል። እሱ በጣም አስቂኝ ነው እና በየቀኑ አብረን ቁርስ እንበላለን ሲል ተናግሯል። ካርሎስ ኤስፒ ላይ ከካርሎስ ኤስፒ ልጆች ጀምሮ ምናምን ከኩሬ ጋር እየኖርን ነው ምናምን የሚሉ መስፈጣል። ካርሎስ ኤስፒ ደግሞ ከጨዋታ በኋላ እንግዲህ እኔ በዓለም ላይ ካሉት በአሁኑ ሰዓት በዓለም ካሉት ሁሉ ደስተኛው ሰው ነኝ ሲል ተናግሯል። ጎል አስቆጠረ። 90ኛው ደቂቃ ላይ ሪያል ማድሪድን አሸናፊ ያደረገ ጠዋቱ ኮርቷ ደግሞ ሲናገር ስለ ኤስፒ እኔ እንግዲህ ካርሎስ ኤስፒ የምለው ሆሴሉ ጁኒየር እለዋለሁ ብሏል። ሆሴሉ ጁኒየር የሆሴሉ ልጅ ማለት ነው። እንግዲህ ሆሴሉን እንግዲህ እንደምናየው የሪያል ማድሪድ ተጫዋች ነበረ። በተለይ በሻምፒዮንስ ሊግ ከባየር ሙኒክ ጋር ሲጫወት በመጨረሻ ደቂቃ ተቀይሮ ገብቶ አስቆጥሮ እንግዲህ ባየር ሙኒክን ወደ ፍጻሜ እያደረሰ ነበረ እና ሆሴሉ ጁኒየር ብያዋለሁ። የሆሴሉ ልጅ ኤስፒ እንግዲህ በመጨረሻ ደቂቃ ተቀይሮ ገብቶ ማስቆጠር አስደናቂ ነገር አሳይቷል ማለት ነው። እና ቶማቶ ኮርቷን ዩኒቨርሲቲ ሰጥቷል። ቶማቶ ግን በስፔኑ ላይ እንግዲህ ሪያል ማድሪድ በመቆም ትዊተር ገጽ ላይ እንዲህ ብሏል። እነዚያ ቡድኖች እንግዲህ ከኛ ውጭ ከሌሎች ቡድኖች ጋር ሲጫወቱ ተመሳሳይ ውጤቶች ቢያሳድሙ ደስ ይለኛል ተናግሯል። እና ደግሞ ኮርቶ ሌላኛው የስፔኑን ትዊት ራስን በመስጠት ማየት አለብህ፣ ከዚያም ስለሌሎች መናገር አለብህ። ነገሮች ከጎን ብቻ መፍረድ ቀላል ነው። ካልትራቫ ቀረብ ብሎ ከሜዳ መውጣት ነበረበት። ወደ ቪኒ ጁኒየር ላይ በደረሱ ግርፋት ወይም በቢጫ ኳሱ ላይ በነበረበት ጊዜ ከካርላስ ጋር በፈጸመው ጥፋት ላይ መጀመሪያ ቀይ ካርድ ማየት ነበረበት። ቀደም ብሎ ነው ከሜዳ መውጣት የነበረበት። እንግዲህ በዚህ ጨዋታ እንግዲህ የዘረኛ ጥላት ሳይደርስበት አይቀርም ቪኒ ጁኒየር ማለት ነው። የፓሪስ ሴን ጀርመንን ጉዳይ እናንሳ። የፒኤስጂ ጉዳዮችን እናነሳለን እና ኢብራሂም ባይ እና ስለ ብራድ ባርኮላ ዜናዎች ወጥተዋል። ኢብራሂም ባይ ከፓሪስ ሴን ጀርመን ቡድን ውጭ ነው ተብሏል። ስለሆነ በዛሬ ጨዋታ ከሬንስ ጋር የሚያደርጉትን ጨዋታ ውጭ ይሆናል ኢብራሂም ባይ። ምክንያቱም እንግዲህ አሁን ከክለቡ ጋር እንደሚለቅ ይጠበቃል ማለት ነው። ሊቨርፑል አሁን በርቶ ከመጣ ባይ የሚለቅበት አጋጣሚ አለ፣ ስለሆነ የሚመጣበት አጋጣሚ አለ ማለት ነው። ከቡድን ውጭ ይሆናል እና እንደዚሁም ብራድ ባርኮላ በዚህ እንግዲህ ፓሪስ ሴን ጀርመን ዛሬ የሚያደርገው ጨዋታ ቡድን ውጭ ነው። ሊቨርፑል ከስምምነቱ ከተወሰነ እንግዲህ ጊዜ ገደብ በፊት እንዲፈጸም ከበስተጀርባ ጠንካራ ስራ እየሰሩ ነው ተብሏል። ብራድ ባርኮላም ውሎ ተጠናቋል ማለት ነው። እሺ ተመልካቾች የመጨረሻ ጉዳያችን እናነሳለን። ትራዝቦን ስፖርት እናነሳለን። ፋቢኖ ነው የምናነሳው። ትራዝቦን ስፖርት እንግዲህ ፋቢኖ ለማስፈረም ቃል ስምምነት ላይ ደርሰዋል። ሄር ዊ ጎ ተብሏል። ሄር ዊ ጎ ብራዚላዊ አማካኝ እንግዲህ በዚህ ክረምት ከሳውዲ ሲወጣ እንደ ነፃ ወኪል እንደሚገኝ ሲሆን ትራንስፖርት ስፖርት ደግሞ በሚቀጥለው 24 ወይ 48 ሰዓት ውስጥ ጉዞውን ያጠናቅቃል ወይም ዝውውሩን ያጠናቅቃል ተብሎ ይጠበቃል። ሁሉም ነገር እንደታቀደው ከሄደ እንግዲህ የሕክምና ምርመራውን ተይዟል። ጆርጅ ሜንዴስ ነው እንግዲህ የሚዘጋጀው ፋብሪዞ ሮማኖ ይህንን ዘገባ አጠናክሮ ዘግቦታል። ስለሆነ ፋቢኖ ወደ ትራንስፖርት ስፖርት የሚቀላቀል ከሆነ እንግዲህ ከሊቨርፑል እንግዲህ ቡድን አጋሩ የነበረው ድሮ ከሞሐመድ ሳላ ጋር ይገናኛል ማለት ነው። ስለሆነ ፋቢኖ ወደ ትራንስፖርት ሄር ዊ ጎ። ውድ የናቱ ተከታዮቻችን የዛሬ የማልዳ ስፖርት ዜናችን ይመስል ነበረ። ነገም በሌላ በትኩስ ዜናችን እንመልሳለን። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሰላም ዋሉ። አመሰግናለሁ። ባይ ባይ።